ደረጃ ታላቅ ምስጋና ልንሰጣቸው የምንፈልገው የአባ ገዳዎችን ህብረት ይሆናል። አባ ገዳዎች ስለ ሰላም በመስበካቸውና በማስተማራቸው ህዝቡ ለጸጥታ አካላት ያለውን ክብር እንዲጨምር በማድረጋቸው ስለ አብሮነትና ስለ አንድነት በመትጋታቸውና በተግባርም በማሳየታቸው ስለ ፍቅር በመናገራቸውና ፍቅርን በማሳየታቸው የተለያዩ አካላትን የውስጥና የውጭ ጫና በመቋቋም የኮቪድ-19 ወረርሽኝ ለመከላከል የቀረበውን ጥሪ በኃላፊነት ስሜት በመስራታቸው የኢሬቻ በዓል በታላቅ ክብር እንዲከበር በማድረጋቸው የአባ ገዳዎችን ህብረት ሽልማቱን እንዲቀበሉልን በታላቅ ትህትና እንጠይቃለን። እሺ፣ አባ ገዳዎች እስከሚመጡ ድረስ የሚቀጥለውን ሽልማት እናካሂዳለን። እሺ፣ እየመጡ መሰለኝ አባ ገዳዎቹ። የአባ ገዳዎች ተወካይ እሺ፣ የጸጥታና የደህንነት ተቋማትን ቀጥለን እንጠራለን። የጸጥታና የደህንነት ተቋማት የሕግ የበላይነትን በማስከበር ሂደት ውስጥ ሁል ጊዜ በዓላትን ተገን በማድረግ የሕዝብን ጸጥታ ለማደፍረስ የሚንቀሳቀሱ ኃይሎችን በመረጃ ላይ ተመስርተው መከላከላቸውና ሰላምን በማረጋገጥ በመቻላቸው በተለይም ጥፋት የሚያስቡ ኃይሎች በአገራችን በተለይም በመዲናችን ውስጥ የትርምስና የውከት አውድማ ለማድረግ የነበረውን የጥፋት ዕቅድና ተልእኮ 24 ሰዓት በመስራት በማክሸፋቸው ለሕዝባችን ያሳዩትን ክብር፣ ቁርጠኝነት፣ ወገንተኝነት በማድነቅ በታማኝነት፣ በዝግጁነት፣ በቆራጥነት፣ በጽናትና በብቃት ከመንግስትና ከሕዝቡ የተሰጣቸውን ኃላፊነትና አደራ በመወጣታቸው የዛሬውን ዕውቅና ልንሰጣቸው ተዘጋጅቷል። ከዚህ በመቀጠል የጸጥታውን ክፍል ዝርዝር ተሸላሚዎች እጠራለሁ። እየመጣችሁ ሽልማቱን ቀበሉ በማክበር እጠይቃለሁ። አንደኛ የኢፌድሪ መከላከያ ሚኒስቴር መስሪያ ቤትን በመወከል ተወካይ ሽልማቱን እንዲወስዱልን በማክበር እንጠይቃለን። እሺ፣ ይቅርታ። ከዛ በማስቀደም አባ ገዳዎች እዚህ ደርሰዋል። በታላቅ አክብሮት እንድትቀበሉልን በታላቅ ትህትና ጠይቃለሁ። እጅግ በጣም እናመሰግናለን። አባ ገዳዎችም የሚወክሉ አባታችን መጥተዋል። ዕውቅናውን ይረከቡልናል። አቶ ሽመልስ አብዲሳንም በዚሁ በጣም እናመሰግናለን። በጸጥታ ተቋማት የኢፌድሪ መከላከያ ሚኒስቴር ተወካይ ሽልማቱን እንዲወስዱልን በማክበር እንጠይቃለን። ሁለተኛ የሪፐብሊካን ጋርድ አዛዥ ጀነራል ብርሃኑ